ማን ነው የሐሙሱ ፈረስ? ማን ነው የሐሙሱ ጌታ? ማን ነው በሐሙሱ ቀን ላይ ፈረሱን የሚጋል? ኤሰንስ ቲቪ ማለትም ነብይ ሱራፌል በትናንትናው ዕለት ያጋራው መልእክት በበርካቶች ዘንድ መነጋገሪያ ሆኗል። እናንተም ሰምታችሁ ሐሳባችሁን ስጡበትም። ነብይ ሱራፌል እንዳለው ከሆነ የሚለቀቀው ዘፈንም አይከናወን ሲል በቪዲዮ የታገዘ መልእክትን አስተላልፏል። እናንተም እንግዲህ ሐሳባችሁን ስጡበት። እንደሚታወቀው በትናንትናው ዕለትም ቴዎድሮስ ካሳሁን ቴዲ አፍሮ ዘፈን መልቀቁ ይታወቃል። ከዚህ ጋር ተያይዞ ነው በሚል ብዙዎችም ሐሳብ እየሰጡ ይገኛሉ። ቪዲዮውን ተመልከቱትም። ሰላም ሰላም እንደምን አላችሁ እንደምን ቆያችሁ እንዴት ስከረማችሁ ውድ የኔ ቤተሰቦች እኔ እጅግ በጣም ደህና ነኝ። ዛሬም ደግሞ እንደተለመደው በአዲስና ቀውጢ በሆኑ ቪዲዮዎች ተመልሼ መጥቻለሁኝ። አብረን እንስቃለን እንጫወታለን ሐሳብና አስተያየት እያነሳን እናወራለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ ጠይቃለሁኝ። ይህንን ቪዲዮ ከመጀመራችሁ በፊት ላይክ ሼር ኮሜንት ማድረጋችሁን እንዳትረሱ። በጣም ብዙ አዝናኝና አስተማሪ የሆኑ ሐሳብ አስተያየት የምንሰጥባቸውም አይነት ቪዲዮዎችን አካትቼ ይዤ መጥቻለሁኝ። አብረን እናያቸዋለን፣ አብረን አስተያየት እንሰጣለን፣ አብረን እንቆያለን ማለት ነው። ቆይታችሁን ከኔ ጋር አድርጉ። እስከ መጨረሻው ስለምትከታተሉኝ አመሰግናለሁኝ። ወደ ቪዲዮ እኔ በኤሌክትሪክ ጉዳይ በጣም የተቸገርኩት ነው የከበደኝ የአካባቢ ማህበረሰብ ነው። ማለት አብዛኛው የሰፈር ሰው የኤሌክትሪክ ችግሩን የሚያማክረው ለኔ ነው። ሲያገኙ መስሏቸው ኤሌክትሪክ ስሙ ራሱ እንዲጠራ አልፈልግም። አሁን በቀደም አንድ የሰፈር ሽማግሌ እጄን ይዘው ቤታቸው ወሰዱኝ። እኔ አንተ እያለ ነው እንዴ የምቸገረው? እኔ ኢንጂነር ልጅ እያለኝ ማን ነበረ ስምህ ማን ያለው ነው ምን ያለው የፈለገውን ያስቃል። ይኸውልህ ይሄ ነው ማሞቂያ። በህይወቴ እንደዚህ አይነት ማሞቂያ አይቻላቅም። በጣም ትልቅ ነው። እሺ፣ በዚህ ላይ ሽቦ ትብትብ ያለ ነጭ ሽቦ፣ ቀይ ሽቦ፣ ጥቁር ሽቦ፣ ነጭ ሽቦ፣ ቀይ ሽቦ። እንደውም ሽቦውን ሳይሆን አሜሪካንን ያስታወሰኝ። አዎ፣ ነጩ በጥቁሩ ላይ፣ ጥቁሩ ከነጩ በታች፣ ቀዩ ጥቁሩን ጠልፎት። ይኸውልህ ምን መሰለህ ችግሩ፣ ማሞቂያውን ስለኩሰው የአምፖሉ ኃይል ይቀንሳል። አልተማረውም። ምክንያቱም አላውቅም ብል እኔም ቤተሰቦቼም ሀገሬም ነው የምንሰደበው። እውነት። ስለዚህ ያለኝ አማራጭ ጥያቄያቸውን እንደተማረ ሰው ወስጄ ወደ ፖለቲካ መቀየር ነው። አያገባኝም። የአምፖሉ ኃይል ይቀንሳል ነው ያሉኝ ጋሼ። አዎ የአምፖሉ ምንድን ነው? አይ ምንም፣ ያው ከምርጫው በኋላ የሚጠበቅ ነው። ወይኔ እኔ የለሁበትም። እኛ ሰፈር እንደዚህ ነው። ተው እንጂ እናንተም ጋር ኃይል የለውም? ኃይልማ አለው፣ እኩል አያበራም። ወዮ እኔ የለሁበትም። የተማርኩ ሰው ነኝ፣ ያምኑኛል። አያገባኝም። አረ ወደዛ አውርደህ ትጥልልኛለህ። በቃ በቀጣዩ ምርጫ ዋት ረላሽ እኔ ምን እዳለብኝ? አይ በጋራ እንደሰቀለው በጋራ ብናወርደው አይሻልም? አለቃ ጥሩ መጥፎም ዜና አለኝ እዚህ ጋር። ምንድነው? ጥሩ ዜናው መድረስ የምፈልግበት ቦታ አድርሻለሁ። እንዴ እና ታዲያ መጥፎስ ምንድነው? ፍሬኑ ተበጥሷል። ምን አልከኝ? ዋት አባዬ እኔ ግን ሳድግ አያቴን ነው ማግባት እንፈልገው። አንተ ድንጋይ እናቴ እኮ ነች። እናንተ ሰኔ እናት አንድ ያገባው ምን? አረ በህግ አምላክ ልገዝበና እንዴ! አረ ለአምስት ዝም በል ቤትዬ። አራት ዙር እንሂድበት። አረ ይበቃል። አረ ቤዛ ይበቃናል። አንተ ድጋሜ ምጮ ከሆነ እንደግመዋለን። ምን? Hi. Sorry for the late. I'm too late. ረጊልዘኛ ቀይ መቀመጫው ትልቅ አልነበርልኝ ነው። You look different in person. Merci. Merci. ረጊልዘኛ ወይኔ እንግሊዘኛ ጽጽፍልኝ ነበር ኢንስታግራም ላይ እርቤ ለትራንስሌተር ከስንገናኝ በአማርኛ ብናወራ ደስ ይለኛል አይደል? መገናኘት ነው። ጽጽፍ
ኦኬ ታይፒንግ ላይ ነው ጎበዝ ማውራቱ ላይ እስከዚህ ነው ወይ አለፋሽን እኮ ቻጂፒቲ ያለሽ ጎበዝ እንግኛ ተናጋሪዎች ብዙ ቦታ ዞርን ለማስተማር ቀለል ማድረግ እንችል ነበር የሱ ትይኛለሽ በአካል ትለያለሽ ስልሽ ያ አሁን ማተግባባን ትንሽም ይለያል በአካል እንትን ላይ ፎቶቹ ላይ በጣም ቀይ የሚያምር መቀመጫ ኢንስታግራም አይደለ ኢንስታግራም አሁን እንግዲህ ኢንስታግራም ነኝና ያው ኢንስታግራም ላይ አልነበር እንደሌለው እንዳልመጣው ቁጠሪ በቃ ወንድና ሴት ቤስት ፍሬንድ መሆን ይችላል አይችሉም ኖ ቤስት ፍሬንድ አለ አዎ አለኝ ፍቅረኛስ አለኝ እሺ ፍቅረኛ ጋር እስኪ ንገሩኝ የእናንተን ሐሳብ መሆን ይችላሉ እኔ በእኔ በኩል ኖ ዌይ በፍጹም ሊሆን አይችልም ማን ቤስት ፍሬንድ እና ፍቅረኛ የመጀመሪያው ሰው ቤስት ፍሬንድም ፍቅረኛውን ጓደኛውን ሰው አግኝተናል እሺ ቤስት ፍሬንድ ጋር ደውልና አፍቅርሻለሁ ብላት ከዛ እሷም እንደምትላ አብረን እንሰማለን ወይኔ እስኪ እንሞክር እሺ ግን ምን ምትል ይመስላል ጓደኛሞች አይደል አረ እሺ አትለኝም እሺ አብረን ያለን አብረን እኒ ፋሚሊያንስ አብረን ደግሞ ጠፍቻለሁ ኮፒ ሊንክ እያረጋችሁ አሞኝ ነበር እኔም ጠፍቻለሁ ሰብስክራይብ አድርጉኝ እንጂ አበረታቱኝ ላውድ ላይ አድርግሽ እሺ አዎ ስልኩ አይሰራም ድገሚ ስልኳ ተራ ሄሎ ናርዲ አንቺ አመዳም ታያለሽ እንዴ ራስሽ አመዳም ስሚኝ ወይ የሆነ ነገር ነግርሽ ነበረ ምንድነው ግን እንትን እንዳትይ እሺ የት ሆነሽ ነው ቆይ ሲጀመር እኔ ወደ መገናኛ እየሄድኩ ነው እኮ ስሚኝ ወይ አፈቅርሻለሁ አታላላትም ወይኔ አይ የቀለድኩኝ አይደለም ማራ ግን ለሰላም እንዳትነግራት የእውነቴን ነው ሰላምሽ ቆይ ያው ሰላም እኮ ታውቂ አይደለ ብዙም አንቺን ለማግኘት ነው እሷን የቀረብኳት እኔ የሚሰማኝ ስሜት አንተንም ስለተሰማ በጣም ደስ ብሎኛል what ማለት God woman ፈርቼ ነው ደግሞ አጋጣሚውን አላገኘሁም እኔም እኮ በጣም ነው የማፈቅርህ የእውነትሽ ነው God what ወይኔ በላቸው ሰሚኛለሽ ሁለተኛ ከሰላም ጋር ሆነሽ እንዳለሽ በዙሪያችን መቼም ቢሆን እንዳትሆኝ አንቺ በጣም እርኩስ ሆነሽ ሰው ነሽ ለዚህ ነው አላምናቸውም እላችሁ ይወረዛች ውጪ ከስልኬ God መቼም ቤስት ፍሬንድ መሆን አይሆንም ኧረ በስመ አብ ኩላሊቲ ውድ ነገር ሰሬልሽ ምን አታ በለው እኛ ነው የምንወርደው ብራዘር ምኑን እንዴ አታውሪ ምን ነው የምታወርደው አላየም ያዝሬልም ይዘለም ያክል እስቲ ኧረ ወይኔ ይመሳር ልክ እንደማታውቂኝ ስታልፊኝ ባላየ ለለየ ጉማዬ ቻላ አድርገው ሆዴ እስኪ ቢዲ what ገንዘብ አለኝ ብሎ በብር የተመካ ቡምሻ ካላላቀ አረግጥም ፍቅርሽ ሲያንገላታኝ እንዲህ ስሰቃይ ሃፒ በርዝዴይ to you ብርቄ ጠፋች ይላል ተብሩክ እስማ አምቡል ምን አሬ ጎረቤታችን ሰራተኛ እኮ ጠፋች ብርቄ ጠፋች አከለድ በእውነት ያንተ ፍቅር ከልቤ ማችም አይወጣም ወይኔ አብራው ናት በቃ ፈልጓት ስንጨርስ እንሂድና እንፈልግና አግዛችሁ ማለት ምን ሆነ ነው መጣዋላ እናታችሁ እዚህ ይጠብቃል ወይኔ
ይሄው አጂ ወርቄ ማግባት የተሳናችሁ አላለም። ምንም ውጡለት በቃ እንዴ አይገባችሁም እንዴ? እየነፈረ ነው የኛ በጣም እውነት እኮ ኤፍራ ጥቂት ስለ አንቺ ከንፈሬን ላንቀሳቅስ። ይህ ሰውዬ እንዴት ነው የምትሆነው? የሰው ቀልብ በተለያየ ጊዜ በልዩ ልዩ ነገሮች ሲሳብ ይስተዋላል። እሺ የቤቴን መስኮትና መጋረጃ እንደምገልጥና እንደምዘጋ ምን አለ አይኔ ላይ ሻተር ቢገጠምልኝ ኖሮ በቅስፈት እንዳየውሽ ወዲያውኑ ብዘጋ ይሄኔ በውድቅት ለቤት የሰው ቤት ባልደፈርኩት ነበር። ኧረ ወይኔ ወይኔ በአይነ ስጋ ፈዝዤ ሳየው ይባስ ብሎ ሌላ እንግዳ መሳጭ የሆነ ድምፅሽ ለተወሰነ ሰከንድ እድገቴን ባለበት እንደገተው ነው የምነግርሽ። ልክ ነህ። የዚህ ቤት አስተማሪ ልክ እንዲህ ላይ ነበር። መነሻውን ሳምባሽ ላይ ያደረገው የድምፅሽ ዑደት ለአድራሻውን የነፋስ ትቦ መንገድ እንደዘረቅ ሄዶ የእንጥልሽን የማርገብገብ አስተዋጽኦ አክሎበት የት ነው እንዲህ ቢያስተምሩት ክፍል ተቃኝቶ በመላስሽ በተመጠነ ቮሊዩም በከናፍርቶችሽ አቅራቢነት ሙዚቃው የድምፅ ቶንሽ በጆሮዬ ሰርጎ ተሰነቀረ። አልቻለም እሱ ራሱ ለሸክም ሲባል የቀነስኩት አለ። እሰይ ቾምብዬ እንኳን ተፈታ። አይ ቾምብዬ ቆይ ምን አድርገህ ነው ግን ያሰሩ? ምን ባኩትን ኮረኔል ያቺ ሚሚና ወቋት የታሰፈራ ሚሚ አወኳት እሷ ነች ስልክ እያወራችና በድድ ማስጫስተን አልቻልኩም። በላዋታ በቃ በላት ደጋረካት እሷንስ ይበላት። አዎ ከዚህ ሰፈር አሽቃባይ ሰዎች አንድ ለጨው ጠቁመው ቂጥ ያስገቡኝ እናታቸውን ነው። አየዚህ ሰፈር ሰው እኔ ባለፈው ታም ሌሊት 11 ሰዓት ድር ከፍዬ ስመጣ ሌሊቱን ኦቭሮ መጣ ብለው ያስወሩብኝ። ያስገድዱናል። እስቲ ይፍረዱ ኮረኔል ምን አረኩኝ እኔ? ምንድነው ጥፋት? እስቲ ሁለት ያለው አንዱ ሊስጣር የሚባለው እኮ አራቾን ብያንተ ምን አረክ? ልክ ነው የሰራው እኮ ምንም አላጠፋህ። ይሄው አለ አንዴ በነፃ የቤተሰብ መሶብ እየዘረፈ የሚኖር በስመ አብ ልታመጣችቶ ማውጣት። እስኪ አንዴ ስልክ አስደውሉኝ። ስልካችሁን አንዴ አምጥተናችሁ ስጠው እንጂ አንተ እንዴ ደግሞ በገዛ ገንዘቤ ስጠው። ሄሎ ወይዬ ፓፕሲ ወይዬ ሄሎ አይሰማሽም? ኔትወርክ ነው መሰለኝ። እስቲ ወጣ ብዬ ላዋራሽ አንዴ። ወይኔ ኔትወርኩ በጣም አዛር ተበላሽ ማን እየተቆራረጠ ነው። ቾምቤ ስልኩን የምን ስልክ ለኔ ሰጠኛ? አረ እንደው ቾምብዬ በመሃላችሁ አልግባና እንደው ሰጥቶ ነበር አሁን እንድትደውል። ዝም በሉ እሱ ደረቅ አይ ቾምቤ አንተ ወንድ ነህ አንተ እግዚኦ ቢገባ በቃ ቤቱ ልቃ ተዘረፈ። ወዲያ ወጣን በቃ ያኔም ሆስፒታል ቀይረውብኛል በሴት ወይኔ ነበር አዘር ቤቱስ ቢሆን እስቲ ኮረኔል የእርሶን አምጡት። ይሄኛው ቻርጅ ዘጋ። አረ እንደው ቾምብዬ ይግላል። እኔ በጣም ይግላል እንዳያቃጥልህ። ግድ የለውም ውሃ እያርከፈከፍክ አወራለሁ። አምጡት ታርከፈከፍበታለህ። አምጡት ይኸውሽ ሰላም ዋል። አይ ጋሽዬ በለው ዛሬ ነው ለመጀመሪያ ጊዜ ልብስ አጋዥኝ ያልኩሽ። እዛ ጋር ቆንጆ ቦንዳ አለ 200 ብር አደራሽ።
ዛሬ አጋዢ ስላልሽኝ ራሱ ደስ እሺ ልጅ ያለው ልጅ ስለምትወነት ጥርሻለቃ 200 ብር ብቻ እንግዛው 2 ብር 50 ይሁንሽ እኔ የተለበሰ አይደለም እንዴ ምንድነው አሮጌ ነው 2 ብር 50 ሸጭልኝ አራት ነው ይከራከሩት እኮ 80 ብር ይክፈሉ መጨረሻ 195 ብር ይሰዱ ከእነሱ አሳዘነች እንግዛው ማሚ ምን ማለት ነው በልብስ በ2 ብር 50 እስቲ ስትሬች አረጋል እኮ ይሁት ኧረ አባዬ ምንም አያሳስብም እኮ በሎሚ እኮ አሽቼ እኮ ሰጥቻለሁ። ኧረ ችግር የለም ኧረ እባክህ ጨርስ በስርዓት አሁን እኔ ያስተካክላለሁ አባዬ ወይኔ ትቶ ሄዳል ስልኩን መልስልኝ አለ ይበል ባለፈው ትንሽ ያወጣው እንዴ በ30 አልፈልግም ደም ችግር ደግሞ ያልቅም ማፈልግም ደም ሰጥሻለሁ እኮ ነው ያልኩሽ እኮ መቼ ነው ያልከኝ በ30 አሁን ደግሞ በቃ ሰጥሻለሁ በቃ አልፈልግም ተው ሙሉ ችግር አይ ምን ሆነሽ ነው እንደዚህ እኔ ችግር መስማት አልፈልግም እስከዚህ በክሽ ግሪ ብለሽ ምን ነው የምትይው ልጁ ምን አድርገህ ነው የምትይው እንዴ ሲያለኝን ሰጥሻለሁ አለሽ ደግሞ ከሰጠሽም በኋላ ደግሞ ሌላ ችግር ምናምን እያልሽ ስም ታወጫለሽ እንዴ ዝበች በላት አንተ ራስህ ነቃ አትልም እንዴ ስማ ወደፊት የምታስብ ሴት ወደፊት አብረህ የምትቆይ ሴት አሁን እንደዚህ በቁም አትመጥም እኮ ታበል ወንድሜ ገባ አይደለ ለማስተዋል ሞክር ትንሽ እንዴ ምን ሆነ ነው አንተ እንዴ በገንዘብ አይል የምታቆየው ፍቅር የለም የኔ አባት ኦፍ ኮርስ ፎከስ አርግ ስኬትህን አምጣ ከዛ በኋላ እሷም ሶስቱ ጓደኞቿም ተከታትሎ ይመጣል እሺ በደንብ እንጂ ምክር ብሎ እዚህ አሁን እኔ መኪና ውስጥ አንድ ወሬ እንዳታውቅ አይበት ምንጭራ ፈልግ ነበረ ከእስር ቤት ለማምለጥ እሺ ታዲያ ምን ዋጋ አለው ምድረ ሸለመጥማት ረግጥም ይቅር አይጠቅምህም ተብዬ ነበረ እጂ እምቢ ብሎኝ በዱቤ ታሰርኩ ወይኔ ነግሬሽ ነበረ ባጥር ተንጠልጥዬ የኔማ ሼክስፒር ጉማዬ ጋይ እስር ቤት መኖሪያ መቼ ይሆን ነበረ ዝም ብዬ ኖርኩኝ አፌ እየዘመረ ረግጥ እንዴት እንደዚህ ይደረጋል ይሄን ሁላ ነገር አርግቼ ልጅ ሁላ ነገር እንዴት እኔ ዝም ብዬ ኖርኩኝ አፌ እየዘመረ እንዴት እንደዚህ ይደረጋል ይሄን ሁላ ነገር አርግቼ ልጅ ሁላ ነገር እንዴት እኔ ላይ ትታረጋለሽ እኮ አንድ ሁለት እንበላለን ከዛ ነው ያልፈልግም ብዬው ነበር ከዛ ክፍል ገባን ደረቱን ሲያስነካኝ በቃ ዝፍ ነው ያልኩት ነው ያልቻልኩም ልቤ ከዛ 20 ደቂቃ ምናምን አልጋ ላይ ቆየን ከዛ ሻወር ንግባ ምናምን አለኝ እኔ ደግሞ መታጠብ መስሎኝ ገባው ግን እዛ ውስጥ ዘፈዘፈኝ አልኩ ወደ 15 ደቂቃ ከዛ ነው ሰምቼ ሶፋ ላይ ማሳረጊያ ያለና ሶፋ ላይ ተኛው ከዛ እኔ ማቆ ነገር የለም ቤብ እኔ ግን አንተን ለማስቀየም ብዬ አይደለም ሆነት አይደል እንዴ ቤብ ምንድነው የቆመው ስልክሽን ስጪኝ ስልክ እኔ እንደዚህ ደርሶኛ አይደል ስልክሽን ስጪኝ እኔ ሰዎችን ፍቅር አላቃትም ስልክሽን ጻፍ ኧረ ወይ እንኪ ሆት ሊደባደቡ ነበራት አስደነገጠው እኮ ወይኔ አይ ሰይፈ ቆሌው ነው የገፈፈው ማን ነው የሐሙሱ ፈረስ ማን ነው የሐሙሱ ጌታ ማን ነው በሐሙሱ ቀን ላይ ፈረሱን የሚባል ኤሰንስ ቲቪ ማለትም ነብይ ሱራፌል በትናንትናው ዕለት ያጋራው መልእክት በበርካቶች ዘንድ መነጋገሪያ ሆኗል። እናንተም ሰምታችሁ ሐሳባችሁን ስጡበትም። ነብይ ሱራፌል እንዳለው ከሆነ የሚለቀቀው ዘፈንም አይከናወን ሲል በቪዲዮ የታገዘ መልእክትን አስተላልፏል። እናንተም እንግዲህ ሐሳባችሁን ስጡበት። እንደሚታወቀው በትናንትናው ዕለትም ቴዎድሮስ ካሳሁን ቴዲ አፍሮ ዘፈን መልቀቁ ይታወቃል። ከዚህ ጋር ተያይዞ ነው በሚል ብዙዎችም ሐሳብ እየሰጡ ይገኛሉ። ቪዲዮውን ተመልከቱትም። ዘፈናቸው እንዳይሰራ
ዘፈናቸው እንዳይከናወን፣ ዘፈናቸው ሞገስ እንዳይኖረው፣ ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። ከህዝቡ አይምሮ ላይ የዘፈንን መንፈስ በኢየሱስ ስም መታለሁ። ስለዚህ የእግዚአብሔር ቃል ኃጢአት ነው ያለኝን፣ የእግዚአብሔር ቃል ትክክል አይደለም ያለኝን እኔ ትክክል ነው ብዬ ላጸድቀው አልችልም። የእግዚአብሔር ቃል የማይደግፈውን ነገር እኔ ጠጋግኜና ደጋግፌ ላቆመው አልችልም። ወይም ደግሞ እግዚአብሔር ያራራልትን ልራራለት አልችልም። እግዚአብሔር አብሮት የሌለውን ነገር እግዚአብሔር አለ ብዬ ልቆም አልችልም። ነጩን ነጭ ጥቁሩን ጥቁር ለማለት የእግዚአብሔርን ቃል ይዣለሁ። ስለዚህ ዘፋኝነት ኃጢአት ነው ስል ከራሴ የተነስቼ አይደለም፣ ወይም ደግሞ የኔ ፐርሰናል ኦፒኒየን አይደለም። this is the word of God። ስለዚህ ዘፋኝነት በኦርቶዶክስ ተቀባይነት የሌለው ስራ ነው። እንዳያችሁት ነብይ ሱራፌል ደምሴ ይባላል። ትላንት በተለቀቀው የቴዲ አፍሮ አልበም ላይ የራሱን ሐሳብ እና አስተያየት እየሰጠ ነበረ። ብዙዎቹ ትክክል ነው፣ በአንድ ሳይድም ትክክል አይደለም እያሉ ሐሳባቸውን እየሰጡ ይገኛሉ። እስቲ የናንተንም ሐሳብ አስተያየት ኮሜንት ላይ ጻፉልኝ። አመለካከቱን የምትደግፉም የማትደግፉም የራሳችሁን ሐሳብ ኮሜንት ላይ ጻፉልኝ። የዛሬው ቪዲዮአችን ይህንን ይመስል ነበረ። አብራችሁኝ ዘና ፈታ እንዳላችሁ ተስፋ አደርጋለሁኝ። በቀጣይ ደግሞ እንዲሁ በአዲስና ባባበዱ ቪዲዮዎች እስክንመለስ ድረስ ይህንን ቻናል ሰብስክራይብ ያላደረጋችሁ ቤተሰብ እየሆናችሁ ላይክ፣ ሼር፣ ኮሜንት እያደረጋችሁ እንድትጠባበቁ ይሁን። ቆይታችሁን ከኔ ጋር ስላደረጋችሁ እጅግ በጣም አመሰግናለሁኝ። በቀጣይ እስክንገናኝ መልካም ቆይታ እያልኩኝ ባይ